ኢሬቻ በመሰረቱ ከቤት ነው የሚነሳው። ህግ አለው፣ አወጣጥ አለው። ኢሬቻ ወላጅ ነው ቀድሚያ እናትና አባት ነው። እናትና አባት ከየት ነው የሚነሱት? ከቤታቸው ቤተ ጸሎት ያላቸውም ከቤተ ጸሎታቸው ውስጥ ችቦውን ያቀጣጥሉና ኢሬቻ እዛ ውስጥ አድርገው ነው። ከዛ አባት አቀጣጥሎ ወጥቶ ቤተሰቤን ሰላም አድርግልኝ መርቆ ሲወጣ አቀጣጥሎ ሲወጣ በደጃፍ ላይ ልጆች ደግሞ ችቦውን ይዞ ይጠብቃሉ። ኢሬቻውን ይዘው እነሱ ደግሞ ያቀጣጥላሉ። ከዛ በኋላ አባትና እናትን ተከትለው ልጆች ይዘው ይወጣሉ። በደጃፍ ላይ ደግሞ ሙሉ ቤተሰብ በዙሪያው በአካባቢው ያሉት ጎረቤት በጋራ ነው። እሱ ከደጃፍ ውጪ ነው። ያ ነው። ከዛ ስርዓቱ ኢሬቻ መልካ ደግሞ የሀገር ነው። ያዋቅ ጭልማ ገረ ኢፋት ልባስቴ ብራ ቦቃት ልባስቴ ገለንሲ ያገው ማቲ ዳይማ ኬኛ ሁንዳ ሰሳብቴ ገለጥ ቄሲስቴ ገለንሲ ያገው ቀንደርቤ ገለታ። አንድ እናት በቄዋ በአድባሯ ከልጆቿ ከቤተሰቧ ከጎረቤቷ ጋር ያላትን ነገር በሰላም ክረምቱን ያወጣህን ፈጣሪ ለከርሞ ሰው በለን የከርሞ ሰው በለን አትለየን አንድነታችን ይጠንክር ብሎ ለምኖ አብሮ ከጎረቤቶቻቸው ጋር በአንድነት ልዩነት በሌለበት መንገድ ያላትን ነገር ቅንጬ የመሳሰሉ ሌላም እርድም አለ። ይሄንን አድርጎ ከጎረቤት ጋር ይቋደሳሉ።